ሀበሻ ምቀኛ ነው ስልኮ ነላማክ ሲጀመር ሀበሻ ምቀኛ ነው እንዴ ሀበሻ ምን ሆናችሁ ነው? ቆይኔ ፎሮፎር አናቴ ላይ ማለት ነው ወፍጮ ቤት እስኪ ከፍተ ማለት ነው ብዙ ጊዜ የፎሮፎር ምንድነው ቢስት አንድ ሰው አልነገር እንዴ ይሄን ቅባት ምንድነው ቢትነግሩኝ እኔ የናተ ሽሮ ማለት የዛሬ ስንት አመት ሽሮ እየገነፈለ ዱቄት መስሏል ጭንቅላት የሆነ ቦታ ሲሄድ ተንሸማቀቅ ሊሞት ሀበሻ ምቀኛ ነው ሲጀመር እንዴ ለራሳችሁ ብቻ ተጣቅማችሁ እኔ ምንድነው ቆየዛው ጭንቅላት ለምንድነው ቢበራ የኔ ለምንድነው ማይበራ ቆይ ወፍጮ ቤት አልሰራ መቼም እንደ ማንኛውም ሰው ቅባቱንም ምኑንም ቅቤንም ይጠቀማሉ ግን ሁሌ አመዳም ነኝና አሁን አይደለ እንደ ደረስኩበትና ጸጉሬ ራሱ መርዘም ጀመረ መነቃቀል ምን ቀረ ዶንት ታች ሚ ያልኩት በዚህ ላይ ደግሞ ፍፍት ነው ያለልኝ ግንባሬ ራሱ ምልስ ነው ያለው እግዚአብሔርን የኔ ግንባር ማለት ነው በጀርባ ጸጉሬ ከፊት ለፊት አምልጦኝ ጠፍቶ ነበር ተመለስ ግን ምቀኛ ናችሁ እኔ ግን አገኘሁት እንቅባት ሲጀመር ዶንት ታች ሚ ምን አለበት እስካሁን ብትነግሩኝና ከዚህ አመዳም ተገላግዬ ሀብታም ብሆን ሀብታም ምንድነው መሆን ያቃተኝ ለከፎሮፎሬ ነው ያዘኝ እንዴ ፎሮፎራም ሀብታም መሆን አይችልም የሳሚናት ክብሮትን ቢጠብቁስ ክብሮትን ቆይ ልጁን እስከ ስንት አመት ነው ፖፖ ላይ ማስቀመጥ የፈለጉት እንዴ ይሄ ልጅ አሁን በትንሹ ነው 40 አመት አይሆንም የሳሚናት እንዴ ክብሮትን ቢጠብቁና ልጁን እንደ ልጅነቱን ቢትለቁት እንዴ ሲጀመር ሳሚናት ነው እኔ ክብሮትን ቢጠብቁ ደስ ይለኛል ቆይ እስከ መቼ ነው የዳይፐር ማስታወቂያ የሚሰሩት በዚህ ልጅ አሳብ ሲጀመር ሴራ አለባችሁ እናንተ ከዳይፐር ጋር የሳሚናት ነው የሆነ ቅርጅትማ አለባችሁ የሆነ ተልኮማ አለባችሁ ከዳይፐር ጋር እንዴ ልጁ አድጓል አሁን 30 40 አመት ይሆናል ግን የሳሚናት ነው እኔም ቢመርጡኝ ማለት ነው ብዙ ሞያ አለኝ ከወንዝ ውሃ መቅዳት እችላለሁ ከቦታ መጠፍጠፍ እችላለሁ ቤት መለቅለቅ እችላለሁ እውነቴን ነው የምሉት ቀላል እንዳልመስሎት እኔ ማለት ነው እንደ አሜሪካ ተወዳዳሪ አልባ ብዙ አይነት እንቅስቃሴዎችን እችላለሁ ደግሞ እና ይሄን ቪዲዮ ሳሚናት ጋር አድርሱልኝ የሳሚናት ጋር አድርሱልኝ ረሳሚን ልቀቁልን እንደ ጎብኝተን እኮ ሞትን እኮ እንደ ልጁ መቼ ነው ከዳይፐር መቼ ነው ከፖፖ የሚነሳ የሳሚናት ቀኑን ብቻ ንገሩኝ እኔ እንደ ልቤ እርፍ እንደ ለዛ ቀን እንድጠብቅ እንደ መቼ ነው ከፖፖ የሚነሳ ዝም ብዬ ወደፊት ሳልም ማለት ነው በጣም ባለሀብት እንደምሆን የታየኝ በነገራችን በቃ ማሳ ውስጥም ቁጭ ብዬ ሳስበው ድንጋይለም ቁጭ ብዬ ሳስበው ቤትም ቁጭ ብዬ ሳስበው በቃ ምንም ተወዳዳሪ የሌለት እንደ ዓለም አቀፍ ፌመስ ቲክቶከር እንደምትሆን በቃ የሚታየኝ በቃ ወደፊት ሁሉም ሰው ያረለኔ ማስታወቂያ ስር የሌለኔ ምናምን እንደሚሉኝ ነው በቃ በወራፋ ማስታወቂያ እንደምሰራው ነው ታወቀ ወደፊት በቃ ምንም ተወዳዳሪ አልባ የሆነች ዩቲዩበር እንደምሆን ነው በነገራችን የሚታይ ለምን እንደሆነ አላውቅም በቃ ወደፊትን ሳይ ጥሩ ነገር ነው የምታይ ወደፊትን ሳይ ደግሞ በቃ ምን ልበላችሁ ተወዳዳሪ አልባ የሆነች እንትን ነው የሚመስለኝ ምንድነው የሚባለው በእናት ሞዴሊስት ነው የሚመስለኝ ወደፊትን ዝም ብዬ ሳስበው ማለት ነው በቃ እኔ ይጨንቀኛል ብርድ ነው የሚለኝ እንዴ ይሄ ሁሉ እኔ ነኝ መሆን አላለሁ ይጨንቀኛል ይበርደኛል በቃ ደነግጣለሁ ሁላ እንዴ እግዚአብሔር ማጥ ፈልጌ አይደለም ኦሬዲ ከላይ ፈጣሪ አንዴ አለኝና ለዛ ነው ምንም ማድረግ አልችልም በቃ እኔ ምን ላድርግ ወርቅነቴን በጭቃ ለማጥፋት የምትሞክሩ ሰዎች ማለት ነው የፈለገ የኔ ወርቅ ላይ ጭቃ ብትጨምሩ ማለት ነው ውሃ አይነካቃን ታጥቦ ወርቁ ግልጥ ብሎ መውጣቱ አይቀርም በነገራችን ወርቅ ነው ምንም ብታረጉት ብትጭቃ ውስጥ ብታረጉት ከፈለጋችሁ መሬት ላይ ብትወረውሩት ከፈለጋችሁ ሳር ውስጥ ብታረጉት ስትፈልጉም ደግሞ አክብራችሁ ትልቅ ቦታ ብታስቀምጡም እናንተ ቦታውን ስለቀያየራችሁት ወርቁነቱን አይቀይርም በፍጹም ስለዚህ እናንተ በደረሳችሁበት ቦታ ስለኔ ክፋት ባወራችሁ ቁጥር የኔ መልካምነት ይጠፋል ማለት አይደለም አትልፉ ለማለት ፈልጌ ነው በነገራችን ምንም ብታረጉ የኔ መልካምነት መደበቅ አትችሉም ለመልካምነት ውስጤ ነው በቃ ውስጤ ነው እንዴ ውስጤ የሆነውን ነገር ምንም ብታረጉት አንድ ቀን መገለጡ አይቀርምና አትልፉትና በእናቶችንና ራሳችሁ ላይ ስሩ ለምንድነው ግን እንደዚህ የምትንገበገቡት የኔ መልካምነት ለምንድነው እንደዚህ ያንገበገባችሁ የሆነ ሰው ድክመት ስነግሪ ማለት ነው እኔ የሰውዬ ድክመት አይደለም የምታይኝ በነገራችን ያንቺ ድክመት ነው የምታየኝ ቁጭ ብለሽ የሆነ ስለሆነ ሰው ሰነፍ ነው የሰውዬ ስትይማት የሰውዬ ስንፍና አይደለም የምታይ ያንቺ ስንፈት ነው የምታይ ለምሳሌሽ አንቺ በማውራት ውስጥ ጠንካራ እንደሆንሽ አንቺ በማውራት ውስጥ ኃይለኛ እንደሆንሽ አንቺ በማውራት ውስጥ ዕውቀት እንዳለሽ እንዳውቅልሽ ነው አይደለሽም በነገራችን ሀሜተኛ ነሽ አንቺ ወረኛ ነሽ አንቺ አውርቶ በሊታ ነሽ በነገራችን አይታየኝም ስለሆነ ሰው ድክመት ቁጭ ብለሽ ስትነግሪ እዛ ሰውዬ ጋር ሄደሽ ስለኔ ድክመት እንደምታወሪ አውቃለሁ የኔን ስጋ ቡጭ እንደምታረግ አውቃለሁ ስለዚህ መትሽ እንዳታሚ ምንም ትልቅ አይደለሽም ባጭ ወረኛ ነሽ ቋጥ ነሽ አንቺ ሲጀመር ጀርካ ሮቶ ነሽ በቃ ሮቶ
ሮቶ ነው ውሃ የሚሸከመውና ስለ ሰው ስላወራሽኝ አንቺ ጥሩ ነሽ ብዬ እንድቀበልሽ ምናም ካሰብሽ ማለት ተሳስተሻል። ዶንት ታች ሚ እንዴ አንቺ መግደል ነበረ ሲጀመር። አንቺ ዶንት ታች ሚ እስከዚህ አንድ ሰው ሲያማ ካያችሁ ማለት ነው ስራው ነው፣ አክብሩለት። በእናቶችንና ስለ አባታችሁ ስለ እናቶች ስራው ነው፣ አክብሩለት። ሲጀመር እሱ ማለት የሰውን ስጋ እየቦጨቀ ከዚህ ቤት ከዛ ቤት እየሄደ ምግብ መብላት ለምዷል። በቃ እሱ ስራው ነው፣ አክብሩ። በዲግሪ አይመጣም፣ በነገራችን ማንኛውም ሰው ተምሮ አይመጣም። እና አክብሩለት፣ ስራው ነው። ለምን መሰላችሁ? እንዴ ዘይት የለ፣ በርበሬ የለ፣ መብራት ጠፋ፣ ስቶፍ የለም፣ የለም እናት እንጨት መቅ የለም። ስራው ምንድነው? ሀሜቱን ያዘጋጃል። ከዛ እንትና አለ፣ ከዛ ሄዶ ይበል። እንደዚህ አይነት ማለት ድመት ናቸውና በእናቶች ወተቱን ከውሃ ቀላቅሉትና በትንሽ የእቃ አንገቱን አስራችሁ ስጡት። በቃ እሱ ከሆድ በላይ በቃ የለ። ለምንድን ነው እኛ ለሆድ ብለን አይደለም እንዴ ከሀገር ወተን አረብ ሀገር ሄዶ ሰው የሚሰራ? ለሆዱ ነው። እዚህም ጧት ወጥቶ ማታ የሚገባ ለሆዱ ነው። ቃን ስራ የሚሸከመውም ወርቁን ብሩንም እየቆጠረ የሚሉ ሁሉም ሰው ለሆዱ ነው። ስለዚህ ለሱም ደግሞ ማለት ነው ሀሜቱ ከዲግሪ በላይ ከዶላር በላይ ነው። አክብሩለት። በቃ እንደዛ አይነት ሰው ካላችሁ ማለት ነው ስራው ነው፣ ወቁለት። እንዴ አትጨነቁ። ተጨንቃችሁ ህይወታችሁ ላይ ምን አመጣችሁ? አልችልም እኔ እጨነቃለሁ። እንዴ ሀበሻውኝ እንዴት ነው ማለት ጨነቀው? ሲጀመር እቺን እኮ እናቃለችን ጥቅሱ ሁሉም ሳቃ ተጨንቀሽ ምንድነው ህይወትሽ ላይ አመጣሽ? ምንም አላመጣም። ግን ምንም ባላመጣም ይጨነቀ ምንም አይምጣ ወደ ህይወቴ መጨነቄን አላቆም። እንዴት አረጊ? አይሆንም ሲጀመር አብረን ስንወለድ አብረን ብላ እናቴ ከጭንቃት ጋር ነው የወለደችኝ። እንዴ ምንም ቢሆን እንደማልቀይረም እየወቁት ይጨነቃል። አሁን ከፍቅረኛ ጋር ይሄ ወር አልፎናል። ስልክ ተደዋውለን አላቅም ምን ላይ እንደተጣለ ዝም ብዬ ይጨነቃለሁ። ቤት ቁጭ ሄጄ እኮ መፍታት ይችላል ነገሩን፣ ግን ለምዶን አላቅም። ሄጄ እንትን እንጂ ጭንቀቱን ፈልጓለሁ። ሄጄ ገዳም ፈትቼ ደግሞ ጭንቅ ሳልጨነቅ ልዝረል አልችልም። ሲጀመር እኮ ሄጄ በአንድ ሰኮንድ ውስጥ ማስተካከል የምችለው ነገር ነው፣ ግን አልቻልኩትም። ቁጭ ብዬ ታሰረ ማለት ነው። ጨነቃል። ጭንቀት ሀበሻ ይፈልግ እንዴ? ጭንቅላቴን ፓራላይዝ ያደረገ ነው የሚመስለኝ። ሲጀመር እንዴ ካልተጨነቅን እኮ የታመምን መስሎን እኮ ጸበል እኮ 3 ወር የምንቆይ ሰዎች እኮ በተለይ ሀበሻ ዶንት ታች ሚ አልችልም። እኔ ለራሴ በቃ ዝም ብዬ ነው የምጨነቀው። ጨነቃለሁ፣ አልችልም። ኮዬ ውሃ ለመቅዳት ካወጣችሁ ብዙ መክሊታችሁን እያገኛችሁ ነው የምትል። በዚህ ላይ ይሄ ንፋስ ማለት ሄዲንግ ይገባላችኋል። በቴስታ በእርግጫ ውሻፑላ ነው የሚሰራባችሁ ማለት ነው። ስለዚህ ማለት አሁን ወደፊት እናንተ የቦክስ ግጥማ ብትገጥሙ ማለት ነው የትኛውም ዓለም ላይ የትኛውም ሀገር ሄዳችሁ አንደኛ ነው የምትወጡት። እንዴ በየቀኑ ጠዋትና ማታ እኮ ስራ ስትሄዱ ከትግል ከቦክስ ተለማምዳችሁ ነው ወደ ስራ የምትሄዱ። ውሃ ለመቅዳት ስትሄዱ እንደኔ ደግሞ እንዴ ሰቀቀን ውስጥ እኮ ነው ያለነው። ስለዚህ እኛ አሁን ማለት ነው እዛ ዓለም እንደ አሜሪካ እንኳን ውድድር ብንሄድ ይሄን ቦርጫም የሆነን ሰው ማለት ነው አጋይተን ነው የምናስቀምጥ። እንዴ በየቀኑ ስልችት ብሎናና ንፋስ ሰውዬ ንፋስ ነው የሚመስለው መሮናልና ምሬታችን ማለት ሰውዬ ጥርሱን አገጩን ብለን ነው የምንጥለው። እንዴ ኮዬ ሲጀመር ኮዬ ሌላ ታሪክ ውስጥ ነው ያለው። እውነቴን ነው የምላችሁ። እንዴ ኮዬ ስታዩት እኮ ሌላ ዓለም ውስጥ ያላችሁ ነው የሚመስላችሁ። እንዴ ወደ ዓለም የቀራችሁ ይመስላችሁ፣ ወደፊት የዘመናችሁ ይመስላችሁ። በዚህ ላይ እኔ የእናቶች እንዴት ደስ እንደሚሉኝ እዚህ ሰፈር ያሉ እናቶች ማይላብ እግዚአብሔር። እንዴ ውሃ ለመቅዳት ስትሄዱ እንጀራ በበርበሬ ይሰጣችኋል። እንዴ እኔ ባይላብ በቃ እኔ ኮዬ ይግደለኝ።